አቶ አብርሽ እንግዲህ ከቴምር ሪል ስቴት 2 ሚሊዮን ሲያገኝ የሚያስረሳውና የሚያፈዛው በሽታ ብን ብሎ በመጥፋቱ እንግዲህ ሰላም ብያለሁ። ሰላም ጤና ይስጥልን። እንደምን ቆያችሁ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። ማታ እንግዲህ አልመጣሁም ነበር፣ ምክንያቱም ነገሩን ለማጣራትና በደንብ አድርጌ ውስጥ ስም ዝርዝር ውስጥ እስክገባ ድረስ አልመጣሁኝም ነበረ። ብዙዎቻችሁ ኮሜንት ላይ አብርሽ አውቆ ነው አልታመመም ነበር፣ አብርሽ አውቆ ነው፣ አብርሽ እንደዚህ ነው አንድ ብላችኋል። ነገር ግን እኔ የሰዓቱ ዜና ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ ቤተሰብ? በእውነት በጣም ብዙዎቻችሁ እኔ ጋር እየመጣችሁ እንዲሁም ኮሜንት ላይ አብርሽ አልታመመም፣ አብርሽ አውቆ ነው፣ የሄርሜላ ነገር ግን የት ሄደ የት ደረሰ ያላችሁኝ ማታ እንግዲህ እንዳያችሁት እኔ ግራ በመጋባት ቪዲዮ አልሰራውም ነበር። ምክንያቱም ያልገባኝን ነገር ዝም ብዬ ከማውራት መረጃ የለኝም። ቪዲዮ የለቀቀው ላይ ግን ቪዲዮውን ለቅቅ ያለውኝ እኔም ማለት ነው። ነገር ግን ግራ ስለገባኝ ነገሩን ለመመርመር እስከ ዛሬ አልመጣውላችሁም ማለት ነው። በተረፈ እንግዲህ አብርሽ ትናንትና የለቀቀውን ቪዲዮ እኔም ጋር ለቅቅ ያለውኝ እሱም ጋር ተለቋል ማለት ነው። ስለዚህ እዚህ ቪዲዮ ላይ አስፈላጊ አይደለም ማለት ነው። ከፈለጋችሁ ሄዳችሁ እዩት። እኔ ግን 2 ነው ያየሁት። ስላልገባኝ ጉዳዩ ነው ያልመጣሁት እንጂ 2 ጊዜ ነው ያየሁት ማለት ነው። በመጀመሪያ ደረጃ አብርሽ እንግዲህ እንደሰማችሁት 2 ሚሊዮን ሲያገኝ ነው ወደ ራሱ የተመለሰው ማለት ነው። በመጀመሪያ ደረጃ ሱቅ አይደለም የተሰጠው፣ እንደ ማንኛውም ሰው 2 ሚሊዮን ብርን የተሰጠው ማስታወቂያ ሰራ ተሰጠው ማለት ነው። ከዚህ በፊትም ለሩታ ቤት ተገዛ ተብሎ እሱ ቤት እስካሁን አላየነውም። እንግዲህ ያለበትም የደረሰበትም ሁኔታ እንደ ቤተሰብ ይመለከተናል አይደል? እንደ አብርሽ ይመለከተናል፣ አሳየን እንጂ እና የእውነት ትናንትና ያያችሁት አብርሽ እንግዲህ ከዚህ ወር አብርሽ አይገናኝም። እውነት ስነግራችሁ የባለፈው አብርሽን ነው የሚመስለው። ምክንያቱም አንደኛ ሲያወራ በጣም ፈገግታ ተሞልቶበት በጣም ተደስቶ በቃ በነገሮች ሁሉ እየተንተከተከ እየሳቀ ነበር። ያው 2 ሚሊዮን ነው ያሳቀው። እኔ ብሆን አፌም ቂጤም አፍንጫይም ሁሉ ቦታ ነበር የሚስቀው ማለት ነው። እውነት ለምናገር ያው አብርሽ ደግሞ በገንዘብ ድርድር አያውቅም። አዎ ከዛ በመቀጠል ለቴምር ሪል ስቴት እንግዲህ ያቀረበውን የምስጋና ቃል አይታችሁታል እና በስነ ስርዓት ነው አመሰገነ። ከዚህም በፊት ከነሱ ጋር ቤተሰብ እንደሆነ ምናምንና አመሰገነ። ፈገግታው ደግሞ የቀድሞ ፈገግታ ነው። በጣም ደስ ብሎኛል። ከዛም ደግሞ ተፈራረመ። የተፈራረመው ሱቅ ሳይሆን 2 ሚሊዮን የተሰጠው ማለት ነው እና ለማስታወቂያ ስለሰራ ነው የተሰጠው። እና ግን እኔ ያልገባኝ ነገር ያ ሁሉ ነገር ምንድን ነው? እኔ አሁን ትላንትና ማታ ያልመጣሁት የዚህ 1 ወር ቪዲዮ ወይም የ20 ቀን ቪዲዮ ምንድን ነው? ለዚህ መልስ ፈልጌ ነበረ። ብዙዎችንም ደውዬ ማናገር ስላለብኝ ዝም አልኩኝ ማለት ነው። በማላውቀው ነገር መለፍለፍ እንደሌለብኝ አውቄ ማለት ነው። ብዙ ልጆች እንግዲህ አብርሽ አልታመመም፣ አብርሽ አውቆ ነው፣ አብርሽ ከሄርሜላ ለመራቅ ያደረገው ድርጊት ነው እያላችሁ ነው። እንዲሁም ደግሞ ብዙዎች ደግሞ የሩታ ኦዲየንሶች እልል የልጅ እናትና የልጅ አባት ታረቁልን እያላችሁ ነው። እኔ ግን በመካከላችሁ ታዛቢ ነኝ ማለት ነው። ምክንያቱም መረጃ እየሰበሰብኩ ስለነበር ማለት ነው። ቆይ ወደ መረጃ ከመግባቴ በፊት ሄርሜላ የት ናት? ሄርሜላ የት ናት? አንተስ ምንድን ነው የምሰማው የማየው? አሁንስ ዛሬ ወይም ደግሞ ነገ ወይም ከዚህ በኋላ የምትለቅልን ቪዲዮ ምን አይነት ነው? ተመልሰህ ትፈዛለህ ነው ወይስ ደግሞ ተመልሰህ ደህና ትሆናለህ ነው ወይስ ደግሞ ደህና ሆነ ከሩታ ጋር ትቀጥላለህ ነው ወይስ በመሃል ፈዘህ በመሃል ትቀራለህ ነው ወይስ ምንድን ነው? ይሄንን ጥያቄ ስለፈጠረብኝ ማታ ቪዲዮ አልሰራሁኝም ማለት ነው። ነገር ግን አሁን እኔ በደረሰኝ መረጃ የሰማሁትን ላሰማችሁና በደረሰኝ መረጃ እንግዲህ ትላንት ወዳ ሩታ ለዴቫ ምን ብላለች? አንድ አፍታ ይምጣና የሚጠቅመው ነገር ስላለ ገባችሁ አይደል? የሚጠቅመው ነገር ስላለ
እሱን ካደረገ በኋላ የፈለጋችሁበት ትወስዱታላችሁ፣ ከፈለገም እዚህ ይቀመጣል እኔ ለሱ መጥፎ ከሆንኩኝ ብላ ነበረና ዴቫም ደግሞ የተንከሲስ ሴት ፈቀደና ጎትቶ ይዞት መጣ። ሶ አብርሽ ይኸውላችሁ አብርሽ የረሳው ምን መሰላችሁ? ወደ ራሱ ያልተመለሰበት በራሱ ላይፍ ነው። ገባችኋ? ሲቀጥል ደግሞ የመጨረሻ ቪዲዮ ካያችሁ ሩታ ተንቀልቅላ መታ እጁን ያዘችው። እሱ ግን እጆቹን ኪስ ውስጥ ነው የከተተው ማለት ነው። የሱሪ ኪስ ውስጥ ነው የከተተው። ያ ማለት እኔ በብዙ እይታ ነው የማየው። ያንን ደግሞ ትክክለኛውን እይታ ለማወቅ የዛሬ ቪዲዮ እና የነገ ቪዲዮ ይወስነዋል ማለት ነው። ዛሬ የሚለቁት ቪዲዮ እና ነገ የሚለቁት ቪዲዮ ነው የሚወስነው። አሁን ግን እንዳያችሁት ቴምር ሪል ስቴትን አመሰገነ። በጣም ፊቱ ፈገግ ሳቅ በሳቅ ሆነ። ሶ ይሄ ለኛ በጣም ደስ ብሎናል። ምክንያቱም እኛ ጉዳያችን አንተ ከሄርሜላ ሁን ከሩታ ሁን አይደለም፣ ያንተ ጤንነት ነበር ያሳሰበን። ስለዚህ 2 ሚሊዮን ስትደረግ ወይም ደግሞ ሲሰጥህ ፈገግ ካልክ እኛም ደግሞ ያንተ ፈገግታ ነው የምንፈልገው። ለምን? ለሚስትም ለህይወትም ለሁሉም ነገር መጀመሪያ ደህንነት ይቀድማል፣ ጤንነት ይቀድማል። ግን ደግሞ ይሄንን ማስታወቂያ ከሩታ መስራት ይሻላል ወይስ ከሄርሜላ? ያልገባኝ ነገር ሞር ይሄ ማስታወቂያውን ከሄርሜላ ቢሆን በጣም 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 ውበት እንደሚሰጠው አልጠራጠርም። በመጀመሪያ ደረጃ ምን መሰላችሁ ውበት የሚሰጠው? ያው ቆንጆ ነገር ቆንጆ ቦታ ላይ ሲገጥም ማች ያደርጋል። ገባችኋ? ምናልባት ቴምር ሪል ስቴት የሚጫወቱትን ወይም ጸባቸውን ስላላወቀ ይሆናል ከሩታ ጋር እስካሁንም ድረስ የህይወት አጋሩ ወይም ደግሞ ሚስቱ ናት በማለት ሩታን በመጋበዝ ይሄ ማስታወቂያ እንዲሰሩ ጋብዟቸው ይሆናል። ነገር ግን ሚዲያ የሚያውቀው ወይም እኛ የምናውቀው ከሩታ ጋር እንደተጣሉና ከሩታ ጋር እንደተፈራረሙ ነው። ስለዚህ እሱ ከሌላ ሴት ጋር ህይወት ጀምሯል። ሶ ለምንድን ነው እኛ ባወቅነው መንገድ ማስታወቂያ ያልተሰራው? ለምንድን ነው ሄርሜላ ዳር የተደረገችው የሚለውን የሄርሜላ ፍቅር አለብህ፣ ከሄርሜላ መራቅ አልቻልክም። ሶ አሁን ምንድን ነው እያስፈቀድከን ያለ ነው? ባለ 2 ሚስት ልትሆን ነው ወይስ እንዴት ነው? እውነት ለመናገር ባለ 2 ሚስት ራሱ ብትሆን አቅም አለ፣ ግን ደግሞ በሃይማኖትም አይፈቀድም፣ በእኛ ሃይማኖት ማለት ነው። ሶ አሁን እኔ የተረዳሁትና በደረሰኝ መረጃ ቴምር ሪል ስቴት ከሩታ ጋር ያላቸውን ችግር አያውቅም። ሶ ከዚህ በፊት ሁለቱ አንድ ላይ ሆነው ነው 500,000 የእሷም ደግሞ 300,000 አንድ ላይ ተባብረው ያው በብጥብጥም ቢሆን የደረሱት። ስለዚህ ቴምር ሪል ስቴት ከሩታ ጋር ያለውን ላይፍ ስለማያውቅ ትክክለኛ ሚስቱ ናት ብሎ ስለሚያስብ ማስታወቂያ እንዲሰራ ጋበዘው ማለት ነው። ከማን? ከሩታ ጋር ነው የጋበዘው። ስለዚህ እኛ ልንረዳ ይገባል። አሁን አብርሽ ሳያመው ነው ይሄን ያህል የተጫወተው የሚለውን በማታው ቪዲዮ ብቻ እንትን ማለት አንችልም፣ መወሰን አንችልም። ለምን? ማታ ምንም የተናገረ ነገር የለም። ሩታን ሲስም አላያችሁት? ሩታን ፍቅር ሲገልጽ አላያችሁት? ለሩታ የለየት ያለ አመለካከት እይታ ሲያይ አላያችሁትም? ጀስት እንደ ማንኛውም ሰው አቀፈኝ ያለችው አቀፋት። ኢቭን ከሪል ስቴት ኦፊስ ሲወጡ ከቢሮ ሲወጣ እጁን ኪሱ ላይ ነው ያደረገው ማለት ነው። እሷ ናት እንደ ጦጣ መታ ተንጠለጠለች። ሲቀጥል ደግሞ ሩታ እንደዚህ አይነት ትልቅ ቦታ ስትሄጂ ለምንድን ነው ትክክለኛ ልብስ ለብሰሽ ያልሄድሽው? እውነት ለመናገር ብዙዎች አለባበስሽን አልወደዱትም። አንደኛ አለባበስሽ ላይ አንቺ ራሱ ኮንፊደንስ የለሽም። 10 እንዲህ እያልሽ ተሳቀቅሽ እኮ። በዛ ላይ ደግሞ ቂጥሽ ሊታይ እየቀረው ነገር የለም። እግርሽን ጭራሽንም አንዱ እግር ላይ ጫንሹ ማለት ነው። ይህን ያየሁት ቴምር ሪል ስቴት ቢሮ ላይ ነው። ትልቅ ሰው አጠገቧ የአንድ ሪል ስቴት ማናጀር አጠገቧ ቁጭ ብለዋል። እሷ ልክ እንደ ሌላ ቢዝነስ እንደሚሰራ ሰው እግሯን ታፋዋን እያሳየች ይሄ ፌር አይደለም። ሴት ነሽ፣ ቢያንስ ወረድ እስከ ጉልበትሽ ከጉልበትሽ አለፍ የምትል ልብስ ለብሰሽ
ወይም ደግሞ ልክ አንድ ፒንክ ከለር እንትናለሽ ጃኬት እና ሱሪ በጣም ያምርብሻል። እሱ ማስታወቂያ ስትሰሪ እንደዚህ አይነት ልብስ ልበሺ። ለሌላም ጊዜ አሁን ሌላም ድርጅቶች እያዩ ሊመርጡሽ ማለት ነው። የሰው ልጅ ስለተወደደ ብቻ ማስታወቂያ አይሰራም። አንድ ስለተወደደ ነው። ሁለት ደግሞ ስነ ምግባር ሲኖረው ነው። ሶስት ደግሞ አለባበሱ ወይም ደግሞ የፀጉር ስታይሉ ንግግር መቻሉ ነው። ማስታወቂያ የሚሰራው በዚህ ነው ማለት ነው። በዛ አንድ ነገር ካጎደልሽ ሌላ ድርጅቶች ላይመርጡሽ ይችላሉ ማለት ነው። ስለዚህ ኔክስት ማስታወቂያ ስትሰሪ አለባበስሽን ይሄ በጣም ወጣ አታድርጊው። ለምን አንቺ ራሱ እኮ ተሳቀሻል፣ ግን ደግሞ ላለመሳቀቅ እየሞከርሽ ነው። ይሄ ደግሞ ፌር አይደለም፣ ላንቺ ጥሩ አይደለም ማለት ነው። የለመድሻቸውን ልብሶች ልበሽ። ይሄ አሁን ከሄርሜላ የኮረጅሻቸው ልብሶች ለማስታወቂያ ይሆኑ፣ ለኖርማል ቪዲዮ ነው የሚሆኑት ማለት ነው። እና ሌላ ምንድን ነው የታዘብኩት? ሌላ በጣም ብዙ ነገር ነው የታዘብኩት። እንግዲህ ኤፍሬም በጣም ነው የተሳካለት። በጣም እናመሰግናለን። ምን ያህል መጥፎ ወንድም እንደሆን ካሳይተኸናል። ሌላ ነገር ለማለት የዛሬውን ቪዲዮ ግድ የላችሁም። የዛሬውን ቪዲዮ ልስማ። እኔ ወጣ ያለ ነገር መጠቀም አልፈልግም፣ የሆነ ነገር ካላየው ማለት ነው። ያየሁትን ዛሬ በደንብ ነግሬያቸዋለሁኝ። አብርሽ ዛሬ ታሞ ነው የሚመጣልን ወይስ ተሽሎት ነው የሚመጣልን የሚለውን ይወስነዋል። ነገ ደግሞ ምን ብሎ እንደሚመጣ ስለማናቅ የማታው ቪዲዮ እንደ ማስታወቂያ እዩት። በቃ ጀስት አቀሉት ነገሩን። ቴምር ሪል ስቴት ሩታ የእውነተኛ ሚስቱ እንደሆነች ገመተ። ለማስታወቂያነት እጩ አደረጋቸው። ማስታወቂያ ሰሩ። ሌላ ነገር የለም። በማስታወቂያ ላይ ደግሞ መናገር አለበት አብርሽ፣ መሳቅም አለበት። ለምን ስለተደረገለት ነገር ማመስገን አለበት። አመሰገነ፣ ሳቅ፣ ተፈራረመ። በቃ ሌላ ነገር አላየንም። ወንድማችን እኛ ደህና እንዲሆን ሰላም እንዲሆን ነው የምንፈልገው።